ሰላም እንዴት ናችሁ? ወደ ተመልካቾቻችን ይህ ኬርላይት ሚዲያ ነው። ለዚህ ቻናል አዲስ ከሆናችሁ መጀመሪያ ቪዲዮን ከማየታችሁ በፊት ሰብስክራይብ እና ላይክ ማድረጋችሁን አትርሱት። ሁሌም ወደ እናንተ እንዲደርስ የኖቲፊኬሽን ምልክቱን መጫናችሁንም አትርሱ። ኮሜንታችሁን በመጻፍ ያላችሁን ሐሳብ ትገልጹልን ደስ እንሰኛለን። ዛሬ የምናየው ስለ ቤርሙዳ ትራያንግል ነው። ቤርሙዳ ትራያንግል ምንድነው? ቤርሙዳ ትራያንግል ለምን አስፈሪ ሆነ? ቤርሙዳ ትራያንግል ላይስ ምን ተከሰተ የሚሉትን የምንመለከት ይሆናል። እንዲሁም ደግሞ መጨረሻ ላይ የፊልም ጥቆማ ይኖረናል። እነዚህን ፊልሞችን ካላያችሁ እንድታያቸው ቶፕ 3 2 ከሲሪየስ እና አንድ ደግሞ ከፊውቸር ፊልም አስቀምጠንላችኋል። መጨረሻ ላይ ፊልሞችን ሪቪው እንድታረጉ፣ ካያችሁ ኮሜንት ላይ ስለ ፊልሙ አስተያየት ስጡ፣ ካላያችኋቸው ደግሞ እንድታያቸው እንጋብዛለን። መልካም ጊዜ ይሁንላችሁ። ዛሬ ዓለም ሚስጥሩን ስላላወቀው የቤርሙዳ ታሪክ በጥቂቱ እንነጋገራለን። ከዚህ በፊት ከሰማችሁት ተጨማሪ አዲስ ነገር እንደምታገኙ ተስፋ አደርጋለሁ። ማታውቁት ካላችሁ ደግሞ ምን እንደሆነ ታውቃላችሁ። ቤርሙዳ ትራያንግል ወይም በሌላ ስሙ የሰይጣኑ ትራያንግል የሚባለው በአትላንቲክ ውቅያኖስ ላይ የሚገኝና ለብዙ ዓመታት መርከቦችንና አውሮፕላኖችን ያለምንም ፍንጭ የሚጠፉበት ሚስጥራዊ ቦታ ነው። ስለ ቦታው ማያሚ፣ ቤርሙዳ ደሴት ማለት ነው፣ ፓርቶሪኮ፣ እነዚህ 3 ቦታዎች በካርታ ላይ ስታያይዟቸው የትራያንግል ቅርጽ ይሰራሉ። ሰዎችን ያስደነገጡና ለሚስጥራዊነቱ ምክንያት የሆኑት ዋና ዋና ክስተቶችን ብንመለከት ስለ ፍላይት 19 ማለትም በ1945 ስለተከሰተ ክስተት ነው። በ1918 ዩኤስኤስ ሳይክሎፕስ 300 ሰዎችን የያዘ ግዙፍ የአሜሪካ የጦር መርከብ ያለምንም የጭንቀት ጥሪ ድንገት ተዋጠች። እስከዛሬ ድረስም ፍርስራሹ አልተገኘም። እንደ ቲዮሪ ስንመለከተው ለምን ይጠፋሉ? ሰዎች ለዚህ ሚስጥራዊ ቦታ የተለያዩ ምክንያቶች ይሰጣሉ። ሚስጥራዊ ግምቶች ስንመለከት አንዳንዶች ባዕድ ፍጥረታት ወይም ደግሞ ኤሊያንስ የምንላቸው ሰዎችን ይወስዳሉ ይላሉ። ሌሎች ደግሞ ከባህር በታች የጠፋችው አትላንቲስ ከተማ የምትገኘው እዚህ ነው፣ እሷ መግነጢሳዊ ኃይል አላት ይላሉ። አትላንቲስ ፊልሙን አይታችሁ ከሆነ አትላንቲስ ታሪክ ይነግረናል። እንድታዩት ሪከመንድ አደርጋችኋለሁ። ሳይንሳዊ ግምቶች ደግሞ ሚቴን ጋዝ ነው ይላሉ። ከባህር በታች የሚፈነዳ ጋዝ መርከቦችን እንዲሰምጡ ያደርጋቸዋል የሚል ግምት አለ። ወይም ደግሞ መግነጢሳዊ መዛባት ሊሆን ይችላል። ምክንያቱም እዛ ቦታ ላይ ኮምፓስ አይሰራ። ኮምፓሳችን እዚህ ቦታ ላይ በትክክል ስለማይሰራ አብራሪዎች መንገድ ይስታሉ የሚል ሐሳብ አላቸው። ለምንድን ነው ከሌላው ተለይቶ ቤርሙዳ በጣም አስፈሪ የሚያደርገው ነገር ምንድነው? አሁን በአጭሩ እንዳየነው ቤርሙዳን እጅግ በጣም አስፈሪ የሚያደርገው ምንድነው? ስለሱ ቦታ ፍንጭ አለመኖሩ ነው። አብዛኛው ጊዜ አውሮፕላን ሲወድቅ ወይም ደግሞ መርከብ ሲሰምጥ ፍርስራሹ ይገኛል፣ የሬዲዮ ጥሪ ይደረጋል። እዚህ ቦታ ላይ ግን ሁሉም ነገር በቅጽበት ነው የሚጠፋው። አስቡት እስኪ ድንገት በሰላም ሄዳችሁ የት እንደሄዳችሁ መድረሻችሁ መገኛችሁ አይታወቅም። ጥቂት ነገሮችን እንመልከት ከቀድሞ ሰፋ አድርገን ምንድነው ከባድ የሚያደርገው ይሄን ቦታ የሚለው። አንደኛ የኮምፓስ መሳሳት። አብራሪዎችና መርከበኞች መንገዳቸውን ይስታሉ። ልክ እዚህ ክልል ውስጥ ሲገቡ መሳሪያዎቻቸው አለመስራት ይጀምራሉ። የት ጋር እንዳሉ ማወቅ አይችሉም። ይህም ወደ ጥልቁ ውቅያኖስ እንዲነዱ ያደርጋቸዋል። ሁለተኛ የበላያቸው ላይ የሚፈነዳ አየር ነው። ሄክሳጎናል ክላውዲ ይሉታል። ሳይንቲስቶች በቅርቡ በቤርሙዳ ሰማይ ላይ 6 ማዕበል ያላቸው ደመናዎችን አግኝተዋል። እነዚህ ደመናዎች እንደ አየር ቦምብ ናቸው። አስፈሪ የሚያደርግባቸው ዋና ምክንያት ምንድነው? እነዚህ ደመናዎች በሰዓት እስከ 270 ኪሎ ሜትር የሚሮጥ ብርቱ ንፋስን ወደታች ይረጫሉ። ይህ ንፋስ አውሮፕላንን እንደ ቅጠል ሊበትነው፣ ግዙፍ መርከቦችን ደግሞ በአንድ ጊዜ ሊገለባብጣቸው ይችላል ብለው ያምናሉ። ብሉ ሆልስ ወይም ደግሞ ከሰርጥ በታች ያሉ ዋሻዎች ከባህሩ በታች እጅግ ጥልቅ የሆኑና እርስ በእርሳቸው የያዙ ዋሻዎች አሉ። ማዕበል በሚነሳበት ጊዜ እነዚህ ዋሻዎች እንደ ቫኪዩም በመሆን በላያቸው ያሉ ነገሮችን ሁሉ ወደ ውስጥ ይስባሉ። መርከቦቹም ሆኑ የሰመጡ ነገሮች ተመልሰው የማይታዩ በእነዚህ ዋሻዎች ተውጠው ወደ ሌላ ቦታ ስለሚወሰዱ ነው ተብሎም ይታመናል። ይህን ታሪክ ሞር የሚያጠነክረው ደግሞ ምንድነው? ፍላይት 19 የሚባለው አውሮፕላን መጥፋት ነው። ይህ ታሪክ በ1945 የአሜሪካ የጦር አውሮፕላን በጠራራ ፀሐይ ልምምድ እያደረጉ ነበረ። መሪው አብራሪ በሬዲዮ እንዲህ አለ፣ ሁሉም ነገር እንግዳ እየሆነ ነው። በውቅያኖሱ እንደ ትላንቱ አይደለም። የት እንዳለን አናውቅም። ከዚህ በኋላ ድምጻቸው ጠፋ። እነሱን ለመፈለግ 13 ሰዎችን የያዘ ትልቅ አዳኝ አውሮፕላን ተላከ። የሚገርመው የአዳኝ አውሮፕላንም አብሮ ደብዛው ጠፋ። 6 አውሮፕላኖችና
27 ሰዎች በአንድ ቀን ያለምንም ፍንጭ መጥፋታቸው ዓለምን ያስደነገጠ ክስተት ነበረ። ሌላ የሚገመተው ሚቴን ጋዝ ይኖረዋል ተብሎ ነው። ከባህሩ ወለል በታች ከፍተኛ የሆነ ሚቴን ጋዝ ክምችት አለ። ይህ ጋዝ በድንገት ሲፈነዳ የባህሩን ውሃ መሸከም የማይችል ያደርገዋል። በዚህ ጊዜ መርከቦች ልክ እንደ ድንጋይ በቀጥታ ወደ ታች ይሰምጣሉ። የጭንቀት ጥሪ ለማድረግ እንኳን ጊዜ አይኖራቸው። ወደ ፊልም ሪቪዋችን ስንመለከት መጀመሪያ አትላንቲስ የሚለውን ፊልም እንመለከታለን። አሁን ካወራነው ጋር የሚገናኝ አንዳንድ ነገሮች ስላሉ ቅድም እንዳልነው ያ ቦታ ላይ ምናልባትም የድሮ አትላንቲስ ከተማ ልትኖር ትችላለች የሚሉ መላምቶች ስላሉ ይህን ደግሞ አሁን እንመለከታለን። አትላንቲስ ይህን ፊልም ቤዝ አድርገው ይህን ታሪክ ቤዝ አድርገው የተሰሩ ብዙ ፊልሞች አሉ። ግን ይህንን የቲቪ ሲሪየስ በቢቢሲ የተሰራውን የቲቪ ሲሪየስ እንመለከታለን። ይህ ፊልም ታሪኩ የሚጀምረው ጄሰን የተባለ ወጣት በዘመናዊው ዓለም ውስጥ አባቱን ፍለጋ በባህር ሰርጓጅ መርከብ ወደ ጥልቁ ውቅያኖስ ሲገባ ነው። በድንገት ግን ራሱን የሚያገኘው በታሪካዊቷና ሚስጥራዊቷ አትላንቲስ ከተማ ውስጥ ነው። እዚያም ከታወቁ የግሪክ ታሪክ ገጸ ባህሪያት እንደ ፒታጎረስ እና ሄርኩለስ ጋር ጓደኛ ይሆናል። ታሪኩ በጀብዱ በታሪካዊ አስማትና በግሪክ አፈ ታሪክ ላይ ያጠነጠነ ነው። ዳይሬክተሮቹ እነ ሆዋርድ ኦቨርማን፣ እነ ጁሊያን መርፊን፣ እነ ጆን ካብስ ይገኙበታል። እነዚህ የታዋቂው ፊልም መርሊንም ዳይሬክተሮች ናቸው። የፊልሙ ብዛት 2 ሲዝኖች ሲኖሩት እያንዳንዱ 13 ኤፒሶዶችን ይይዛል ማለት ነው። ነገር ግን ከሲዝን 2 በኋላ በሚያሳዝን ሁኔታ ቢቢሲ ይህ ፊልም እንዳይቀጥል አድርጎታል። ሁለተኛ የምንመለከተው የዚህ ፊልም IMDb ሬቲንጉን ስንመለከተው 6.6 ከ10 አግኝቷል። ይህም አሪፍ የሚባል ደረጃ ነው። በሁለተኛ መርሊን ልክ እንደ አትላንቲስ ሁሉ በቢቢሲ የተሰራና በዓለም ዙሪያ እጅግ በጣም የታወቀ ድንቅ ተከታታይ የፊልም ድራማ። ብዙ የፊልም አፍቃሪዎች ከአትላንቲስ ይልቅ መርሊንን ይመርጡታል። ለዚህም ዋና የሚያደርገው ምክንያት ምንድነው? ፊልሙ ማለቁ ነው። የታሪኩ ጭብጥ ስንመለከተው መርሊን የተባለ ወጣት ጠንቋይ ላይ ነው የሚያጠነጥነው። መርሊን የሚኖረው ካሚሎት በሚባል ግዛት ውስጥ ሲሆን በዚያ ግዛት ውስጥ ግን ፈጽሞ አስማት መጠቀም በሞት ያስቀጣል። መርሊን ግን የአስማት ኃይል አለው። ስራውም የወደፊቱን ንጉስ አርተርን በሚስጥር መጠበቅ ነው። ታሪኩ በጓደኝነት፣ በትግል፣ በአስማትና በድራማ የተሞላ ነው። ይህን ፊልም እንድታዩ ተጋብዛችኋል። የፊልሙ ዳይሬክተሮች እነ ጁሊያን መርፊን እና ጆን ካብስ ናቸው። ላይክ ዛት እንደ አትላንቲስ ሁሉ ማለት ነው። ይህም በ5 ሲዝን የሚያልቅ ሲሆን በአጠቃላይም 65 ኤፒሶዶች አሉት። ከታሪኩ ከመጀመሪያ እስከ መጨረሻ ተጠናቆ ያለቀ ነው። IMDb ሬቲንጉን ስንመለከተው 7.9። በሶስተኛ ደረጃ ዋር ማሽን በ2026 ላይ ቁጥር 2 ወጥቶለታል። ያላያችሁት እንድታዩት ይመከራል። እጅግ በጣም የሚያምር ፊልም ነው። ዋር ማሽን የመጀመሪያ ፓርት ግን ስንመለከት ይህ ፊልም በፈረንሳይ ድንቅ ተዋናይ ብራድ ፒት የሚመራ ሲሆን በጦርነቱ ላይ ያለን አንድ አሜሪካዊ ጀነራል ይተርካል። ፊልሙ የጦርነት ሽሙጥ ይባላል። ማለትም ጦርነት እንደ ጀግንነት ሳይሆን በውስጡ ያለው ሞኝነት፣ ግርግርና የፖለቲካ ውጥንቅጥ በሚያሳይ መልኩ ነው የቀረበው። ጀነራሉ በአፍጋኒስታን ያለውን ጦርነት ለማሸነፍ ሲሞክር የሚገጥሙትን አስቂኝና አሳዛኝ ሁኔታዎችን ያሳየናል። ዳይሬክተሩ ዴቪድ ማቾድ ይባላል። ካስት ተዋናዩ ብራድ ፒት ሲሆን IMDb ሬቲንጉን ስንመለከተው 6 ከ10 ተሰጥቶታል። አስተያየቶቹ ተከፋፈሉ ናቸው። አንዳንዱ በጣም ሲወደው፣ ሌላኛው ደግሞ ቻንም አሳርፏል ማለት ነው። ይህ ፊልምም በኔትፍሊክስ ላይ ነው የሚገኘው። ዛሬ 2026 ላይ ላለፉት ሳምንታት ማለት ነው ላለፉት ሳምንቶች የዋር ማሽን 2 ወጥቶለታል። ይህንንም ሁለቱም ፊልሞች እንድታዩ ሪከመንድ እናደርጋለን። የነበረን ጊዜ እጅግ በጣም አሪፍ ነበረ። መልካም ጊዜ ይሁንላችሁ። አሁንም ሰብስክራይብ ያላደረጋችሁ ካላችሁ እዚህ ድረስ ደርሳችሁ ሰብስክራይብ እንድታደርጉ እንጠይቃለን። አመሰግናለሁ።